እንዳትሰሩ እንዳይሳካላችሁ እንቅ አድርገው የሚይዟችሁ ሰዎች አሉ። ከየት? ከጎናችሁ። ስራ ስትሰሩ ሁለት ነገር መገንዘብ አለባችሁ። አንደኛው ይሁነኝ ብለው ሰዎች ስራ እንዳትሰሩ እግራችሁን እግር ተወርች የሚያስቱ ሰዎች እንዳሉ ማሰብ አለባችሁ። እንዳትከናወኑ፣ እንዳትሰሩ፣ እንዳይሳካላችሁ እንቅ አድርገው የሚይዟችሁ ሰዎች አሉ። ከየት? ከጎናችሁ፣ ካጠገባችሁ። ስራ ስታስቡ አንድ ይሄን ማሰብ አለባችሁ። ሁለተኛ ልክ ስራውን ስትጨርሱ ተመስጋኝ ተሸላሚ ነን ብላችሁ እንዳታስቡ። ልክ ስትጨርሱ እኔ ባልነግረው ኖሮ አሁን የሚሰራው ነበር እንደሱ። ቅድም እግርህን ሲያስር የነበረው ሰው በሙሉ ካልቀማው ይልሃል። ድል ስለሆነ ከንቲቦች ድል የሚቀሙ ሰዎች፣ ስራ እንዳሰራ እግር የሚያስሩ ሰዎች እንዳሉ ካወቃችሁ፣ ከነቃችሁ፣ በእውቀት ከሄዳችሁበት ትሰራላችሁ። ግን ልሰራ እኮ ነበረ እንዴት አድርጌ እግሬን ያዘኝ ካልክ ትቆማለህ። አሁን እነሱ ችሎ ካቆሙ አንተም ስራ አትችልም ማለት ነው። አቁመውሃል። እነሱ ማቆም ስራቸው ነው። አልቆምም ብለህ ከሰራህ ስራ ትችላለህ፣ በልጣቸዋል ማለት ነው። ከበለጥካቸውና ከሰራህ በኋላ ግን ሲነጥቁህ ስራውን ስጣቸው። እነሱ መንጠቅ፣ አንተ መስራት ስለምትችል። ሌላው የመጨረሻው የከንቲባ ኢምፖርታንት ጉዳይ ፐርፎርም ማድረግ መፈጸም ነው። አድዋ 00 ሰራለው ብሎ መቀመጥ አይቻልም። ካልክ ስራ አሳይ፣ ሰርተ እንጂ ዝም ብሎ ጀምሮ የሆነ ነገር አቁሞ መተው የከንቲባ ባህሪ አይደለም። በስህተት ከንቲባ የሆኑ ሰዎች ባህሪ ነው እሱ። የከንቲባ ባህሪ ሳይጀምር ነው የሚጨርሰው። አቅዶ ቲም አዘጋጅቶ ቦታ ለይቶ ልክ ሲጀምር የሚጨርስበትን ቀን ነው የሚያወራው።